ውድ ኬቲ ሁሉ ነገሬን ታሪኬን ሁሉ ዘግዝኬ የምነግርሽ የኔ ምስጢረኛ ከዛሬ ጀምሮ ኬቲ ብዬን የምጠራሽ በታላቁ መጽሐፍ በአና ማስታወሻ ስም ስጠራሽ ምንኛ ትኮሪብኝ ይሁን። የተለያዩ ሱሶች ለሀገራችን ብቻ ሳይሆን ለዓለማችን ጭምር ፈተና መሆናቸው ይታወቃል። አሃዛዊ መረጃዎችን ለመመልከት እንኳን በዓለማችን ላይ በየዓመቱ ከ11.8 ሚሊዮን በላይ ሰዎች በቀጥታም ይሁን በተዘዋዋሪ በሱስ ህይወት ይሞታሉ። ይህን ቁጥር እንግዲህ ካንሰር ከሚገለው ቁጥር በላይ መሆኑን መመልከት እንችላለን። ቀጥታ ሱስ በመጠቀም ብቻ በየዓመቱ ከ350,000 ሰዎች በላይ ይሞታሉ። ከነዚህም ውስጥ ከግማሽ በላይ የሚሆኑት እድሜያቸው ከ50 ዓመት በታች። አስባችሁታል? በእውነት ይህንን ጥናት ለመስራት እናንተ መመረጣችሁ ደስተኛ ሊያደርጋችሁ ይገባል። በሱስ የተያዘን ከዚህ ህይወት ልናወጣ እንዴት እንደምንችል ልናጠናና ልናስተምር ከሰኞች ጋር ኑሮ ከጀመረን ይሄው 4 ወር አለፈ። ራሳችንን ነፃ አውጪ ብለን ሰየምን። ምክንያቱም እኛ ነፃ አውጪዎች ነን። አረ ምንድነው በእናትሽ? አረ አዛኩኝ እኮ ለምን አታፈጥኝ? መጣው ዝራ እየደረስኩ ነው። መጣው የቱ ጋር ነው? ይሄው ደረስኩ። አረ በጣም አቆየሽ። እና አሁን እንጀምራለን እንጀር ወይ ሄሎ ጆሲ ደረሳችሁ? አዎ ብሮዬ ደርሰናል። ፒስ ወክ መጣው ብራስ መጣ ብራዘር እንዴት ነሽ? አማን ነው። እንዴት ነህ ጆሲ? አለ ይጉ እሺ እንዴት ነው ጻይ? ሲና እሺ ነው። ምንድነው ግን ምን ተገኘ? ጠፍተሻል? ጠፋሁባችሁ አብኛችኋል። በጣም ትንሽ አዘን ላይ ነበርኩኝ። ምን ነው ምን ተፈጠረ? ወይኔ ጆሲ አንተ እኮ አትናገርም። ደግሞ ፊት ገጥቷል። ሱስ ያበዛ ይመስለኛል። አዎ እባክሽ አንድ ጓደኛችን እኮ አሙት ቃኪም ቤት መላለስ በቃ ምንም ልሻለው አልቻለም። ምንድነው ያመመው? የዚህ ሀገር ሕክምና እኮ ስም በመውጣት እኮ ነው የሚታወቀው። እውነትን እኮ ነው እንዴ? ምን የኩላሊቲ ሂፓታይተስ ቢ ኤሲዲ ምናምን ኤክስ ዋይ ዜድ ምናምን ብሎ አንዴ ሚላቱብን። ግን ባይገርማችሁ የዚህ በሽታ ስም እንኳን ማውጣት አልተቻለም። ይሄኔ እኮ ስም መላክ ያውጣል ብለው እኮ ነው። አሁን ጠያቂ መጥቶ ምንህን ነው ያመመ ሲባል ምን አለበት ቢናገር? ልጁማ በቃ ሲመረው ጠንቋይ ቤት ሄዳ ያው ጠንቋዩም የሰይጣን ፎቶ ትራስ ስራ አርገተኛ መከራችን ደግሞ ባሰ። የሰይጣን ፎቶ ከየት ይምጣ? ብንፈልግ ልናገኘው መጨረሻ ላይ ማሰልችቱን ስንቀመጥ አንዱ ጀለሳችን መጥቶ
ለምን የሰይጣን ፎቶ ካጣችሁ የአንዱን የዘረኛ አክቲቪስት ፎቶ ትራስ ስራ አርጋተኛ ማለት ነው። ትራሱ ስራ አርገው በተኛ በሳምንቱ ሞተ። አዎ ሞተ። እንዴ ለምን? በሳቅ ሞተ። አንቺ ደግሞ እና ታዲያ ምን ይበልሽ? ታሞ ሞተ እያለሽ አይደል? አይደለም እኛማ መጀመሪያም እንደዛ መስሎን ነበር። ግን በቃ ያው ጠንቋዩ ጋር ሄደን ስንጠይቅ እኔ ምን ላድርግ እኔ አልኩት የሰይጣን ፎቶ እሱ የአክቲቪስት ፎቶ ተጠቅሞ ኦቨርዶዝ ገብቶለት ነው። ኦቨርዶዝ ገብቶለት አይጆሲ ትንሽ በቃ ለከስ ስታረግ ይህን ጨዋታ ታመጣዋላ። ዝም አልኳችሁ እንደው ለምን ፋን ለምን ይቅርብህ ጆሲ። ኧረ በእውነት ይቅርብህ። ኧረ ጆሲ ጨዋታሽን ቀጥይ ጆሲ። ይቅርብህ። አየሽ እኛ በሱስ መያዙን አምነን ከዚህ ህይወት እንዲወጣ ጥናት እንድንሰራ በተላክነው መሰረት ልናስተምር ልንመክር፣ እሱ ግን ጭራሽ ወደኛ ህይወት ሊመጣ ይቅርና ወደ ራሱ ህይወት ሊያስገባን ይሞክራል። በእርግጥ ጆሲ ደስ ይላል፣ ጨዋታውም አይጠገብም። ደግሞ ዝም ብለን ተው ይሄ ነገር ይጎዳሃል ከምንለው ይልቅ አጠገቡ ሆነን ተመሳስለን ብንነግረው የሚሻል ይመስለኛል። ለዛም ነው መሰለኝ እዝራ ዝም ያለኝ። እሺ እንቀማኝ። ቆይ እኔ ነኝ ማቃት የዚችን እኔ ነኝ ማሳይ። አባይ ገደባል በሙንዬ ሙሉን መለጣለን። አባይ ገደባል ጦዞ እኮ ነው የሚያወዛገው። ከቃሉ መስሏችሁ ነው? ምንም የለም እኮ በቃ እያለ ነው የሚበረው። አየር ላይ ነው ያለው። አባይ እኮ ነው ብላችሁ እንዴ? አባይ እኮ ነው ብላችሁ አባይ ከተገደበ ቆያ እንዴ? እኛ ጨፍረን ምናምን ስንት ኪሎ ኧረ ዝም በለው በእናትህ እንዴ። ለኔ እኮ አሁን ገና እኮ ቴክስት የገባልኝ ዛሬ 10 ሰዓት ወጣችሁ ደስታችሁ ገለጹ። ባለፈው እኮ ነው ባለፈው ነው ብሮዬ። በጣም ቀኛኛ ጨፍረንበት ምናምን ትፍታ ብለን እኮ ያለፈው እኮ እንዴ። ባለፈው በተላከለ ሜሴጅ ነው እንደዚህ የምትረብሸን። ኧረ ተውዶች አንተ ራሱ ባለፈው ስንሽ ከረከር እየጨፈርን አልነበር? አንተ እኔ ባለፈው የጨፈርኩትማ ለበሬ ቡድን ነው እንጂ ለአባይ ገደብ ጨፈርኩ እንዴ? በስሚክስ አንተ ልጅ አንተ ረፊ ነው። ስነ ስርዓትን ብትይዝ ይሻላል። እየነገርኩ ነው። የዞረብት ነው እንዴ? አሁን ካንተ ጋር መጨቃጨቅ ወንደተ አንዴ ከመች ጀምሮ ነው እግር ኳስ የተዘጋጀው? ከኮሮና በኋላ አባቴ ካንተ ጋር መጨቃጨቅ ወንደተ አሁን ያለውን አንድ ስቲክ ስጠኝና ልጣለት። እኔ ገና ጆሲ ትንሽ አንተ ይኸው በሌላ ነገር ብትመጣብኝ ይሻላል። ነገር ያለው በለብለ እንዲወረውራለ እንዴ እንዴ ያሳካለ። እሺ ይኸው ነገር ያለው እንዴ አራንቴ ነገር እኮ ፋውል እኮ ነው እንዴ፣ ወንጀል እኮ ነው። ምን ሆነ ነው እንዴ? አሁን ኧረ ጆሲ ወንጀል እንዳለ እንዴ እሱ ነገር እንዴ ወንጀላ ምን ያደርግልሃል? ተው እንጂ ሰውዬ ምን አስበህ ነው እንዴ? እንደዚህ አይነት ፈጦ ቁጭ ብለን እንድታወራ ነው የምፈልገው እኮ። አላመች እኮ ጀርባን በመታ ሁለት አይኖች ናቸው ዱብ እያሉ የሚወድቁ እንዴ። አይኔ ምን ሆነ እቺ? ከዚህ በላይ አሁን የሆነች ነገር ታኮ አድርግበት እንዳይወድቅ። ከዚህ ወይኔ በቃ ጆሲ አሁን እንቅልፋችን ላይ መጣ ማለት ነው ስለመረቀለ እቺ እና ታዲያ አንተ ይሄ ነገር እኮ ግን ወንጀል እኮ ወንጀል ነው። አዎ በኬንያ ፖሊስ እኮ ወንጀለኛን መጠቆም እንጂ መያዝ አይችልም እኮ። እና ታዲያ የኛ ሀገር ስፒንቶ የኢትዮጵያ ከቅጣታቸው የተነሳ አሳደው ራሱ እኮ ይዙ ለካ ያለን ኢትዮጵያ ውስጥ እኮ ነው። ግን ያው ናቸው ውስጤን ይለው እና ስሙ ወይ አባ ይሞቃል ይሞቃል። አው ፈታ አይ ጆሲ
እና እንዴት ነው ጆሲ? ለመሞከር አቀደለሽው? እኔ እናቴ ትሙት ሞክረው ጆሲ። እግዚአብሔር አይ ቅርብ ያለ በዛት እቺ ማደርሽ ነው። በቃ እንዲህ ነው የምታዘው። እንዲህ ቁጭ እንዳልከው ይነጋል። በፈጣሪ ስም ናገረው ያከማቹትን ስር ያሳበልተው ወፈራችሁ ሳይ ወዛል በወራማኝ ከፈጣሪ እናስተር በሚል ሰበብ ወይ ወንድሜ በእናት ዝም ብሎ ወደ ቤት ብትሄድ አይሻልም? አንቺ ዝም በይ ብዙ ማስታኪው ያልተነካ ግልግል ያውቃል። ውፍረትም ሆነ ወዝ ከፈጣሪ ነው ይሉታል። አሜን ይላል ምስኪን አማኝ። ተንከራታቹ ምስኪን አማኝ በእግሩ ኳትኖ ያመጣውን መባ ሰብስበው መኪና መግዛታቸው ሳያንስ የእግዚአብሔር አገልጋይ የፈጣሪ አገልጋይ ምስኪን ነው። በጸሎት የደከመ አጥንት መሸከም ይከብዳል። ለዚህ ነው በፈጣሪ ፍቃድ 4 እግር አስፈለገ ይሉና መኪና ይገዛል። አሜን ይላል ምስኪን አማኝ። አሜን በሉ እንጂ አሜን በሉ። አሜን አትይም እንዴ? አሜን ለነገሩ ሳዩ አንድ ጣት ሲጠቆም 3 አንቺ ጋር እኔም ራሴ ኃጢአተኛ ማንኝ ነው ማንንም እኮ ነው። ተው አንቺ አልገባሽም። እኔ የምለው ለምንድን ነው የምታየው? ስታይ ቴሌቪዥን የተቀመጠ ይመስልሻል? አስካሩዬ የኔ ንግስት ነይ ቅጅላት ቅጅል ነው እኔ አልጠጣም ማለቴ ስጠጣ ሆዴን ያመኛል። አይ አስካለ ሆራ ያመታ አረጌ ከሞቶሪ ነው ሆድም ነው። እሺ ትንሽ ብቻ። አዎ ቅጅል አስካርቻ እንዴ ትንሽ እያልኩሽ ችግር የለውም። አስኩዬ ግን የምቀየው የብድር ነው የሚመስለው። ቺርስ እንደዚህ ነው ጠጪ። ምንም በቃ ለዚህ ሞልታ ለማት ሞላለ መጨነቅ አያስፈልግም። መጠጣት ነው ጠጪ። አረግዬ ማን ነበር ያልከኝ ስምህ? በርናባስ። ምን ባስ? ሴትዮ በርናባስ። ባርናባስም ሆነ ሸገርባስ እኔ ምን አገባኝ? እስካሁን አልተኛም እንዴ? ወይ መተኛ እንደዚህ ስገላበጥ
በዚህ ብል እንቅልፍ ይዞ ይሄድ። ኧረ በል እሺ ሰዓት ስንት ሰዓት ነው? 3 ሰዓት ማለት 3 ሰዓት ተነስ ስብሰባ እንዳለብን ታውቃለህ ወይ? ጆሲ ሲመጣ ሰላም ብለን ነው አይደል? እኔ ገደለችን እኮ ጆሲ ሲመጣና ሰላም ዛሬ ብለን ነው። ስብሰባ እኮ አለብን። ጆሲ ሲመጣና ሰላም ብለን ነው። ጆሲ የት ነው? ሞር ልፍታ ብሎ ወጣ። ሞር ልፍታ ምን ማለት ነው? ሲጋራ ላጭስ ማለት ነው። በቃ እሺ በዛው ስንወጣ ሰላም እንለዋለን። ይሻላል እንደዛ። ራሴ ሊፈነዳው ነው። ወዴት ነው ጥርጥር? ሉሲ ማታ ምንድን ነው ያደረግኝ? በእናትህ እንደዚህ አናቴን በቃ በመዶሽ የተመታው ነው ይመስለኛል። ኧረ አንድ ነገር ነበር ነግረህ ነው ነበር አይደል? አንተ ቁጭ ብለህ ታድራለህ። እሳተ ገሞራ በቃ ሉሲ እንሂድ ነው። እሺ ቁርስ እንኳን በልተን ትሄዳላችሁ። ኧረ በእናትህ ስብሰባ እንዳለብን ነግረኝ እንዴ ሴትዮዋ ተቀምጣለች። ስብሰባ ለሴትዮዋ ደግሞ ትቀውጠዋለች። በቃ እንሂድ ዝም ብለው ፊትሽን እንኳን ካልታጠብሽ አይ ቤት ታጠባለህ። እሺ በጣም ነው የማመሰግነው። ሉሲ ብራዘር በቃ እመጣለሁ። እሺ በቃ በኋላ አንሰፋፋለን። እሺ ሌላ ነገር አስበሽ ባሉ እንዴት አላስብ። በዛ ላይ ወጣት ነው። ደነገጥኩ እኮ። ነገሩ ማለት ነው። ይሄን ወጣት ትንሽ አስተሳሰቦች ውቋል። የአሳ ዘይት ሲያስፈልገው ይቀር የአሳ ዘይት በስተርጅና ይሆንማ። ለማንኛውም ቁርስ መብላት ከፈለግሽ እዛ ጋር ነሽ። ወዴት ልትሄድ ነው? ስራ ነው። ስንት ሰዓት ነው? 3 ሰዓት ተኩል ነው። ረፍዷል። እንዴ እንደዚህ ረፍዷል እንዴ? ወደ ቢሮ እኮ መግባት አለብኝ። ወይኔ ጉዴ! ፀጉሬ ማታገደች ስብሰባ እንዳለኝ ያውቅ በይ አሁን ያው ስትወጪ በቃ ዝም ብለሽ በሩን ገርመባሉ። ምን ሆነሽ ነው? ቀላ እንዴ? ኧረ ምንም አልሆንኩም። ትንሽ አይኔ ስላመመኝ። ኧረ አይንሽን ስላመመሽ ይግቡ። እሺ ሁላችሁም መታችኋል፣ ግን ረፍዷል። ይቅርታ ወይዘሮ ማርታ፣ መንገድ ክራውድ ስለነበረብን ነው። መንገድ ተዘጋግቶ? አዎ ዝግ ነበረ። ለዛ ነው ወይዘሮ ማርታ። ታውቃላችሁ፣ ምንም ውሸት አያምርባችሁ። እናንተ ሁለታችሁ ስትቅሙ ነው ያደራችሁት። አንቺ ደግሞ ስትጠጪ አይደል? እናንተ እኮ የተላካችሁት ሰዎች ለምን ሱስ እንደሚጀምሩ፣ ለምን ከሱስ ህይወት መውጣት እንዳልቻሉና እንዴት ከሱስ ህይወት ማስወጣት እንደሚችሉ ጥናት ሰርታችሁ እንድትመጡ እንጂ ከነሱ ጋር ስትቅሙና ስትጠጡ እየዋላችሁ እንድትመጡ አይደለም። የእድሜ እኩዮቻችሁ ናቸው። ገና ታዳጊዎች ናቸው። ብዙ ነገር ይጠበቅባቸዋል። እናንተም በተመሳሳይ። ስለዚህ የእነሱን ህይወት ለመረዳት ለእናንተ ቀላል ነው ተብሎ ነው የተላካችሁት። ተግባባል? በጣም ጥሩ። ስለዚህ የሰበሰባችሁትን መረጃዎች ንገሩ። እኔ የተላኩት አንድ የመጠጥ ሱሰኛ ለምን ከሱስ ውስጥ እንደገባና እንዴት ከሱስ ውስጥ ለማስወጣት ጥናት ለመስራት ነው።
እስካሁን ልጁ አብዛኛውን ጊዜ በፍቅር የተጎዳ ልጅ ነው። ራሱን በጸጸት ያስገባም ልጅ ነው። አብዛኛውን ጊዜ ግን እንደሰማሁትና እኔም እንዳየሁት ራሱን የሚደብቀው በመጠጥ ነው። ለጊዜው ያለኝ መረጃ ይሄ ነው። በጣም ጥሩ። ይሄን ያህል መረጃ መሰብሰብ ከቻልሽ ወደ ቀጣዩ ስራ መግባት ይኖርብሻል። ይህንን ወጣት እንዴት ከሱስ ህይወት ማስወጣት እንችላለን ወደሚለው ማለት ነው። እሺ እናንተስ? ያው የተላክነው መጠጥ፣ የሲጋራ፣ የአደንዛዥ እጽ እና ሌሎች ደባል ሱሶች ያለበት ወጣት ጋር ሲሆን ወጣቱ ወደ ሱስ ለመግባት ከፖለቲካ፣ ከሃይማኖት፣ ከፍቅር ጋር ምን የሚያያይዘው ነገር የለም። ወጣቱ የሚተዳደረው ቤተሰቦቹ በሚልኩለት ገንዘብ ነው። ምንም ስራ የማይሰራ ወጣት ነው። ወጣቱ ላይ ወደ ሱስ እንዲገባ ካደረጉት ነገሮች ውስጥ የጓደኛ ተጽዕኖና የሚሰማቸው ሙዚቃዎች እንደሆነ ያስታውቃሉ። እስካሁን ያለን መረጃ ይህን ይመስላል። እናንተም ይሄን ያህል መረጃ መሰብሰብ ከቻላችሁና ምንጩን ካወቃችሁት ወደ ቀጣዩ ስራ መግባት ትችላላችሁ። ሌላው ሁላችሁም ጥንቃቄ ማድረግ እንዳትረሱ። በመጠጥ የሰከረና በሐሺሽ የደነዘዘ ምን ሊያደርጋችሁ እንደሚችል መገመት አይቻልም። አረ ጥሩ፣ ለዛሬ ጨርሰናል። ወደ ስራችሁ መሄድ ትችላላችሁ። እዝራ ቆይ። እዝራ በእውነት የሰራችሁት ስህተት በቀላሉ የሚታለፍ አይደለም። ቆይ አለቆቻችን ቢሰሙ ምን ሊፈጠር እንደሚችል አስበዋል? ለማንኛውም መኪናህን ይዘሃታል? አዎ ይዟል። ቁልፍ ስጠኝ። ከዚህ በኋላ ምንም አይነት ስህተት እንዳላገኝ። እሺ መሄድ ትችላለህ። ቆንጆ ነበር። ያው ግን ትንሽ ጓለች እንጂ ደነገጥኩ እኮ ሌላ ራሱ አይተሻለ? አረ ምንም አላስቆየም። ምን አለች? ዝም ብላ ነው እባክሽ። ሰማ ጎረምሳው ዛሬም ደግሞ እንደ ትላንትናው ደግመ ጠጥተን አሉ። ኧረ እባክህ የእናንተ አይበስም እንደ ቅማችሁ የመጣችሁ ደግሞ እኮ ቅማችሁ ነው የመጣችሁ ስትባሉ አዎ ማለታችሁ ስራ ሄላ ጆሲ ሰላም ነው አለኝ። ኧረ እኛ አንመጣም ጆሲ። ለመድሻታ ግን እኛ አንቀምም። እሺ ጆሲ በቃ እንመጣለን። እሺ ጆሲ ቻው። በቃ ልትሄዱ ነው? አዎ ምን እናርግ? እንዴት ስራችንን እንደምንወድ ታውቂ የለ? እሱማ በቃ እሺ ነው የምደውልለት እሄዳለሁ። አዎ በመጠጥ ደስታ ይገኛል ብላችሁ ላትለፉ ትቃጠላላችሁ። በቃ ተለማችሁ ጎረምሳው ዛሬም ቀምቅም አሉ ደግሞ። እኔ ምን መኪናስ? መኪናውን እባክሽ ቅጣት ነው ብላ እኮ ቀማች። የስራው መጀመር አስደስቶኛል ምናምን ብላ አይደል እንዴ ሽልማት ብላ የሰጠች። አሁን ደግሞ ቅጣት ነው ብላ ደግሞ ተቀበለች። በቃ ነው በታክሲ እንሄዳለን። ግን ልብስ ቀይረን ከማዋስ ቦታውን ወደድከው? በጣም እንጂ ለካ እዚህ ንጹህ አየር እያለልኝ ነው ከማንም ሰካራም ጋር ስዳረቅ ነው። አየህ እዛ ከማንም ሰው ጋር እኮ ከምትዳረቅ እዚህ መጣ ንጹህ አየር ራስን ማዳመጥ እኮ ይሻላል። እዚህ ድረስ ከመጣሁማ የምን ራስ ማዳመጥ ነው? መጠጥ ነው እንጂ። መጠጥ? የምን መጠጥ? እዚህ ልጠጣ ነው አትለኝም መቼም። እስቲ ሞክሪያት። እንዴ ነው ያልጠጣም። እንደፈለክ ራስን ጉዳይ አልጠጣም። ሞክሪያት ግድ የለሽም። ፈለክ ራስን ሞክሪያት ግድ የለሽም። ሞክሪያት
ዳኛው የትበራል ፊታ አውራሪ እና የትወሪ አይ ወሪ አዲሱን የያሬድ ነጉ ዘፈን ሰምታችሁታል እንዴ? ይሄ ዘፈንማ ቆየ አይደል እንዴ ከወጣ እኮ። ኧረ ለኔ እባክህ ትናንት ገና ነው የተላከልኝ። ምን ሆናችሁ እንዴ? ትናንትና ነው አይተላከልም። ዘፈኑ ግን ቆይቷል እንጂ በጣም ግን አንተ ቆይ ምንድነው ከሰው እኩል መች ነው እንደ ሰው መረጃ የሚደርሰው? አንተ እኮ አታፍርም። አውቀዋለሁ ልትል እኮ ነው። በደንብ ነው። እሺ ማለት ነው ሙዜ ባዶ አሌላ ይባል ይሆናል። አየህ አታውቅም የምልህ ለዚህ ነው። ያሬድ ነው እኮ። ኧረ ያሬድ ነው ግን ሙዜ ማንም አይደለም። ከዳይ ባል እና ማን ነው? ጃኪ ጎሲ ነው። ጃኪ ጎሲ ይባል ይችላል እንዴ? አየህ ምንም ሳታውቅ አታወራ የምልህ ለዚህ ነው። አሁን አንድ ስቲክ ስተኝና ሊድ በቃ ካንተ ገና ካንተ ጋር ልጨቃጨቅ እንዴ? ስተኝና ሊድ በቃ ምን አትጫወትም እጂ? ኧረ ምን ቤት በኩል ልጫወት እናንተ ያላችሁ እንዴ? ጠሩች እንዴ? ኦሆ የዶሙድ ምንም ሊመጣልኝ አልቻለም። አሴት ከሌለሽ በቃ ግን በቃ አለ አይደል ይደብራል። አሃ እንደ ድሮ ሰው ማለት ነው ማለት ያው ማለትማ የድሮ ሰው ፍቅር ሲይዘው መብላትም ሆነ መጠጣት መቃም ሆነ መጨስም ያስጠላው ነበር። የአስቴር አወቀ ዘፈንን እየሰማ መሰክሰክ ነው። አንተ የድሮ ሰው ነው ታጠራጥረኝ ነበር እኮ እኔ እኮ ዝም ብዬ እኮ ነው የምደግመው እንጂ አንተ እኮ ምንም አይገባም እኮ። ሰላም ለዚህ ቤት ጆጆ ወይ አሁን ይሰገባ ነው እንደምትወጣው? ኧረ የሆነች ቦታ ደርሼ ልምጣ ብዬ እኮ ነው። ከዛ ተጫወቱ ሁለታችሁ። ተጫወቱ በቃ። እሺ እሺ ደክሞሻል መሰለኝ። ይበላ ነገር ላምጣልሽ። ምን የሚበላው? መጀመሪያ ወዳጄን ስጠኝ። ወዳጄ? የምን ወዳጄ? ትሰማዋለህ፣ ተረግጠዋለህ። ጨዋታ ጨምረሻል። ታረጋለህ። አሪፍ ላይ ነው ያለሽው። በእንግሊሽ ሄሎ ሄሎ ሄሎ። አቤት። አስካለ ነኝ። አረቄ ቤት የተዋወቅሽኝ? አስካለች አላወኩሽም።
ምነው ዛሬ ቤት እንኳን ሳስተናግዳችሁ አልነበር? ውይ ችለሽ እንዴ እና ምን ልርዳሽ? እኔንማ ምን ትረጅኛለሽ? ባርናባስ ለሊቱ ሙሉ ስንሽ ሲጣራርባ ሞተ ተገኘኩ ነው የሚሉኝ። መች እንዲህ ፍቅር ከሆናችሁማ ቀብር እንዳትቀሪ ብዬ ነው የደወልኩልሽ። እንዴ አይሆንም። ትናንት አብረን ነበር እንዴ? እኔ ማን ነኝ? ሀሴትዬ ነሽ። ባንዴማ አይሆንም። እኔ ማን ነኝ? የኔ ሀሴት አንቺን ሳገኝ በደስታ ሀሴት መሆን። ሌላስ? ምን ነው ተራቀቅብኝ? የቃና ፊልም ምናምን የሆነ ነገርማ ጀመረሃል። ፍቅር እስከ መቃብርን በትረካ መስልብኛል በደንብ እንጂ። ሀሴት እንዴት እንደምነግርሽ አላውቅም። እጅግ በጣም ነው ማፈቅርሽ። ማፈቅርሽ? ሀሴት ያው እጅግ በጣም ነው ማፈቅርሽ። ኧረ በእናትህ ዝራት ቀልድ። እየቀለድኩ አይደለም። እያንዳንዷን ቀን ከጆሲ ጋር ስታሳልፍ እንደዛ ከኔ ጋር እንኳን ጊዜሽን እንደማታሳልፊ ጊዜሽን አሁን ከሱ ጋር ማሳለፍ ሲጀምሪ እያንዳንዷን ቀን ያመኝ ነበር። ግን ካንቺ ደስታ አይበልጥም፣ ያንቺን ስሜት አልጎዳም እያልኩ ነበር፣ ዝም ስለኝ ነበር። ሀሴት ስለ እውነት ልሻለሁ፣ እጅግ በጣም ነው ማፈቅርሽ። ማፈቅርሽ? አዎ ሀሴት ከልቤ ነው ማፈቅርሽ። እሺ እኔ አንተን እንደ ወንድሜ ነው ማይክ። እሺ ተፋቀርን ልበል። ማስመሰል አይሆንም። ምኑ ነው ማስመሰል የሚሆነው? ሀሴት አንተ በጣም ትቀልዳለህ። ስሚኝ ይኸውልሽ ሀሴት፣ ቆይ እሺ ጥፋቴ ምኑ ላይ ነው? ምኑ ላይ ነው ስህተት የሚሆነው? ብዙ ነገሮችን አብረን አሳልፈናል አይደል? እኔ ከልቤ ነው ማፈቅርሽ። ማለት በነግርሽ እንዴት እንደምነግርሽ ግራ ገብቶኝ ነው። እየቀለድክ አይደለም አይደል? ለምንድን ነው የምቀልደው ሀሴት? ከልቤ ነው ማፈቅርሽ። ማፈቅርሽ? ከልቤ ነው ማፈቅርሽ። እንደዛ አትበለኝ። እኔ አላፈቅርህም። እንዴ ምን ችግር አለው ሀሴት? ችግር አለው። ሀሴት ሀሴት አንዴ እንኳን አናግሪኝሽ ሀሴት። መስፈርት አውጥተን አናፈቅርም። የማን የምን ዘር እንደሆነም አንጠይቅም። ይጂልኝ አልፈልግሽም ተብለን እንኳን አናርፍም። የሆን ደረቅ ነገሮች ነን። ያፈቀረ ላፈቀረው የዋህ ነው፣ ደግ ነው፣ ታዛዥም ነው። ላደረገ ሁሉ ምላሽ አይጠይቅም። እስካሁን እልፍ አላፍ ጊዜ ስለ ፍቅር ተጽፏል፣ ተዘምሯል፣ ተስሏልም። ግን ከኖሩት በስተቀር ማናቸውም ፍቅርን አልገለጹትም። ፍቅር እንደ ውሃ ከልበስ፣ ቸለስ፣ እርከፍከፍ፣ እረጠብ ደግሞም ቦርጨቅ የሚደረግ አይደለም። ለማንም በምንም በያትም የሚታፈስ አይደለም። ቀስ እያለ ቀሰስ እያለ ምላስ ላይ ከዚያም ወደ ውስጥ ሰርጎ መድኃኒት ምግብ ነው። ሄሎ አሱ ምንሽ ነው? ከጠዋት ጀምሮ ስደውልሽ አታነሺ። በሰላም ነው? ለማመጪም እንዴ? አልመጣም እንጂ ለምን? ደብሮኛል። እሺ እኔ ልምጣ? እንዳትመጣ። እንዴ አሱ ምን ሆነሽ ነው? አስጨነቅሽኝ እኮ። ጆሲ አቤት። ትወደኛለህ? እንዴ ምን አይነት ጥያቄ ነው?
በጣም ነው እንጂ። እሺ ታፈቅረኛለህ? ያሱ ምን ታሽቶሽ ነው? ከዛ ጋር እኮ ተጣላን ዶሲ። ለምን? አፈቅርሻለሁ ብሎኝ ነው። እና ምን አልሽው? እኔማ ጥዬው ሄድኩኝ። እና ለዚህ ነው የምትጨነቂ? እዝራ እኮ አኩራፊ ነው፣ አኮረፈኝ። ታዲያ ለሱ ብለሽ አንቺ መጎዳት አለብሽ እንዴ? እኮ የዋህ ነው፣ በጣም ነው የሚጎዳው። ደግሞ ከልቡ እንደሆነ ከዓይኖቹ ላይ ያስታውቃል። ደግሞ አንቺ ምስኪን እኮ ነሽ። ደግሞ ለሱ ብለሽ አንቺ መጨነቅ አለብሽ እንዴ? ጆሲ ወተት ወስደኛለህ? አዎ አሁን እመጣለሁ። አሁንና እኔ ከአንተ ጋር ነው መኖር የምፈልገው። ከልቤ ነው የማፈቅርሽ፣ ከልቤ ነው የማፈቅርሽ። እንደዛ አትበለኝ። እኔ አላፈቅርህም። ምን ችግር አለው ሀሴት? ችግር አለ ሀሴት። ሀሴት አንዴ እንኳን አናግሪኝ። ብራዘር ምርጥ መጽሐፍ አለ ትገዛለሽ? ምርጥ መጽሐፍ ነው አንብቢ። ቅርብ ከመላክ ይረዳሻል። አንቺ ወንድም ይቅር ታንብቢ ትወጃለሽ። ኧረ በእናትህ ተወኝ። ኧረ ምርጥ መጽሐፍ ነው። ብዙ ሰው አንብቦ የተማረበት መጽሐፍ ነው ያልሽው። ይቅር በእውነት አንብቢ ትወጃለሽ። ብዙ ሰው አንብቦ ተምሮበታል። አባቴ ምርጥ ነው። ኧረ ይቅርብኝ አልኩሽ። ትወጃለሽ አባቴ። ኧረ በእናትህ ምን ይቅርብኝ እንዴ? ጨቅጭቆ ተብለህ ነው እንዴ ተላኩ? ኧረ እኔ ጨቅጭቆ ተብዬ አይደለም የተላኩት አባቴ። የማርታ አብርሃም መጽሐፍ ተብዬ ነው የተላኩት። ማርታ አብርሃም? አዎ ማርታ አብርሃም። ያው አንብቢ ትወጃለሽ። ምርጥ መጽሐፍ ነው። ኧረ አባቴ እዚህ ማንበብ ከጀመርሽማ ማደራችን ነው። ኧረ ይሰማል ከፈርሽ ብራዘር። ኧረ ይሰማል ከፈርሽ። አንደኛው ትማልቆ ሁለተኛው ሊጀምር ነው። እውነት በጣም ጎበዝ በርቺ። ግን ምን ዶክተር? አይ እንደዛው ይሄን መጽሐፍ አንብቦ ምን ያሰቡት ይተቀየሩ። ያው ይሄን ያህል ማለት ባይቻልም ብዙ ሰዎች ተቀይረዋል። እንደዛ ከሆነ ጥናቱን አቅርበን የሱስ ማገገሚያ ማዕከሉን በአፋጣኝ ግንባታ ማስጀመር ይኖርብናል ማለት ነው። በጣም ደስ ይላል ዶክተር። ይሄ ምንድን ነው? ይቅርታ ዶክተር። መልሽልኝ። ይሄ ምንድን ነው? ምንድነው? እንዴት? ጥናቴን ጨርሼ ያሳተምኩት መጽሐፍ ነው። አንቺ ምን አይነት ቅሌታም ሴት ነሽ? ጥናቴ ስትይ ትንሽ አታፍሪ? ለምንድን ነው የማፍረው? እንዴት አታፍሪ? እኛ ያንቺን ዕቃ እናስፈጽማለን ብለን ሄደን ማንወጣበት ሱስ ውስጥ ገባ። ከሱስ ውስጥ እንዴት እንውጣ ብለን እንጨነቃለን። ቆይ አንቺ ስራ ሰውን ሱስ ውስጥ እንዴት መግባት እንደሚችል ነው ወይስ እንዴት መውጣት እንዳለበት ነው? አመንክም አላመንክም ጥናቱ የተሰራው እናንተ ህይወት ላይ ነው። ጥናት ስሩ ብዬ ብልካችሁ ሱስ ውስጥ ተዘፍቃችሁ አረፋችሁ። ከላኳችሁ ቀን ጀምሮ ሱስ ውስጥ ነበራችሁ። ታዲያ ከእናንተ በላይ የሚቀርበኝ በሱስ የተጠቃ ሰው እንዴት ማግኘት ይችላል? አንደኛ ነሽ እባክሽ። አመሰግናለሁ። ኦኬ አንቺ ጥናት አለቀ ማለት ነው። አንቺ ጥናትሽ ጨርሽ። ጥናትሽ ብቻ ግን አይደለም ያለቀው። ህይወት ሀሴት የት እንዳሉ ግን ታውቂያለሽ? አላውቅም። ካገኘኋቸው ቆይቷል። ምክንያቱም አንቺ ራስ ወዳድና ስግብግብ ሴት ስለሆንሽ ማለት ነው። አትሳደብ። እኔ ራስ ወዳድ ስግብግብ እሰድብሻለሁ። ያቺ ምስኪን ህይወት ሂጂና እንደዚህ አጥኚ ብለሽ ላክሻት። ይኸው ጥናቱን እያጠናች የምታጠናበት ልጅ በሱስ ሞት። እሱን ተከተለ እሷም ይኸው ነገ ከነገ ወዲያ መች ትሙት አትሙት አይታወቅም። ቀን ከሌሊት አረቄ ስትጠጣ ነው። ታዲያ ይሄ ችግር አይደለም እኮ ጥናት ስሪ ብዬ ነው የላኳት። ጥናቱን መስራት የሷ ስራ ነው። አንቺ ትንሽ አታፍሪኝ? ለምን አፍራለሁ? አንቺ ሴት ሆነሽ በሴት የምትጨክኝ ምን አይነት አውሬ ነሽ? እኔ ጥናት ስሩ ብዬ ነው የላኳት። እቺ ሴት ልጅ ነገ ህይወት ይጠብቃታል፣ ስንት ነገር ይጠብቃታል። ከዚህ በኋላ ህይወቷ ተበላሽቷል። ማን ትሁን ምን ትሁን የምታውቀው ነገር የለም። እንደ ሰው እንኳን በጊዜ ቤቷ እንኳን ገብታ የምተኛበት ጊዜ ሰክራ እንደ ጎዳና ተዳዳሪ ውጪ ነው የምትል። አንቺ ቆይ ይሄ ችግር ነው እንዴ? ሴት እንዳለች ታውቂያለሽ? አላውቅም። ካገኘኋቸው ቆይቷል። አታውቂም? አላውቅም እኮ ነገርኩሽ እኮ አንቺ ርካሽ ሴት ነሽ። ስነ ስርዓት ያዝ። ሴት ሆነሽ የሴት ችግር የማይገባሽ ርካሽ ነው። ችግሯ ስለገባኝ መሰለኝ ስራ ስትፈልግ ስራ ይሰጠዋል። ሱስ ውስጥ መነከሯ የኔ ችግር አለ። የት እንዳሉ እንኳን እኮ ጠይቀሽ አታውቂም። ለምን ጠይቀሽ? ምን ላይ እንዳሉ እንኳን አታውቂም። ይሄ የኔ
ችግር አይደለም አልኩህ እኮ ሰውዬ። ያ ተጠቀምሽብን፣ በቃ አለቀ። ያንቺ ጽሁፍ አለቀ፣ በቃ አለቀ። ነገሮች ሁሉ አለቁ። የነሱ ህይወት ግን አላለቀም። የነሱ ህይወት ግን አላለቀም። እኔን እንዳረመኔ ነው እንደምትመለከተው? አረመኔ የላከኝ ድርጅት ጥናቱን ይፈልገዋል። ይሄ ደግሞ ለእኔም ለአንተም ለሀገራችንም ይጠቅማል። በቃ ዝም በል። አራት ወር ነኝ ሴትን ካየኋት ድፍን 4 ወር። ምን ትሁን ማንም ያውቅ። አሳዳጊዋ እንኳን የት እንዳለች አታውቅም። ባንቺ ተራቃቃ። ይሄ ቃቃ አይደለም፣ የያዝኩት ትልቅ ስራ ነው። ሱስ ውስጥ መዘፈቃችሁ የኔ ችግር አይደለም። አለቀልሽ አይደል? አሁን ጨርሻለሁ። ታተም ሳተም በቃ ገና ስራ ይቀጥላል። ስግብግብ ልክስክስ ውሻ ይሆን ሰው አይደለሁም ነሽ። አይደለሁም ደግሞ የእያንዳንዷን ህይወት ዋጋ ትከፍያታለሽ። ትሰማኛለህ? ግራ እኔ አርምን አይደለሁም። ለሁሉም ህይወት እኔ ተጠያቂ ልሆን አልችልም። ምን እባክህ ሰይጣን አልተኝ መሰል ባለስልጣን አንተ ባለስልጣን ትፈራለህ እንዴ? አረ ባለስልጣን አይደለም ያልኩት ሰይጣን መታኝ። አትሰማም እንዴ? ጆሲ ወይ እቺ ምን ሆነሻል አንቺ? ዶክተር ያለሽን ሰምተሻል አይደል? ዝም ብሎ ነው ስጠኝ። ጆሲ ይህ ግን የመጨረሻሽ ነው። እሺ ከዚህ በኋላ ግን አይቻልም። እንኪዩ አሴት እንዴ አሴት አንቺ ወይኔ አሴት ውድ ኬቲ ዛሬ አልሞላልኝም። ብዕሬን አንስቼ ልጽፍልሽ አልታደልኩም። ግን ካንቺ ሌላ ሚስጥረኛ የለኝምና ማስበውን መመኛውን የናፈኩትን ለውዴ ለፍቅሬ ራሴን ማንነቴን ክብሬን ውበቴን ሁለመኔን ሴትነቴን እንኳን ለሰጠሁት ላፈቀርኩት ለጁሲዬ እንዲህ በይልኝ። አየህ ውዴ እንዳሰብነው አልሆነም። በልማዳችን በሱሳችን ሁሉን አጣን። እንግዲህ ምን ተረፈ? በእኛ ልማድ ነግደው መጽሐፍ አትመው ሊከብሩ ያሰቡትን እንኳን አልሆነላቸውም። አፍቃሪዋ ህይወት ያፈቀረችውን የተመኘችውን በልማዷ ስታጣ ሲሞት ምንም ማድረግ አልቻለችም። ምኞቷን ሁሉ ነግራኝ ነበር። የሆነ ሁሉ ግን ግራ ነው። እዝራም አልሆንለትም። እኔ እናንተም አልሞላለንም። ነፃ ላወጣ ነበር ግን አሰርከኝ። ፍቅር ክፉ አስለመደችኝ። ተሸነፍኩ። እንግዲህ ዛሬ ጀንበር መጥለቂያ ላይ ሆነክ የነገዋን ፀሐይ ለማየት ታድለካልና ተስፋ እንዳትቆርጥ፣ ህይወት ይቀጥላል።
ውድ ኬቲ፣ ሁሉ ነገሬን ታሪኬን ሁሉ ዘግዝኬ የምነግርሽ የኔ ምስጢረኛ፣ ከዛሬ ጀምሮ ኬቲ ብዬን የምጠራሽ፣ በታላቁ መጽሐፍ በአና ማስታወሻ ስም ስጠራሽ ምንኛ ትኮሪብኝ ይሆን? የተለያዩ ሱሶች ለሀገራችን ብቻ ሳይሆን ለዓለማችንም ጭምር ፈተና መሆናቸው ይታወቃል። አሃዛዊ መረጃዎችን ለመመልከት እንኳን በዓለማችን ላይ በየዓመቱ ከ11.8 ሚሊዮን በላይ ሰዎች በቀጥታም ይሁን በተዘዋዋሪ በሱስ ህይወት ይሞታሉ። ይህን ቁጥር እንግዲህ ካንሰር ከሚገለው ቁጥር በላይ መሆኑን መመልከት እንችላለን። ቀጥታ ሱስ በመጠቀም ብቻ በየዓመቱ ከ350 ሺህ ሰዎች በላይ ይሞታሉ። ከነዚህም ውስጥ ከግማሽ በላይ የሚሆኑት እድሜያቸው ከ50 ዓመት በታች። አስባችሁታል? በእውነት ይህንን ጥናት ለመስራት እናንተ መመረጣችሁ ደስተኛ ሊያደርጋችሁ ይገባል። በሱስ የተያዘን ከዚህ ህይወት ልናወጣ እንዴት እንደምንችል ልናጠናና ልናስተምር ከሰኞች ጋር ኑሮ ከጀመረን ይሄው 4 ወር አለፈን። ራሳችንን ነፃ አውጪ ብለን ሰየምን። ምክንያቱም እኛ ነፃ አውጪዎች ነን። አረ ምንድነው በእናትሽ? አረ አዛኩኝ እኮ ለምን አታፈጥኝ? መጣሁ ዝራ እየደረስኩ ነው። መጣሁ። የቱ ጋር ነው? ይኸው ደረስኩ። አረ በጣም አቆየሽ። እና አሁን እንጀምራለን ጃር ወይ ሄሎ ጆሲ፣ ደረሳችሁ? አዎ ብሮዬ ደርሰናል። ፒስ ወክ መጣው ብራስ መጣ ብራዘር እንዴት ነሽ? አማን ነው። እንዴት ነሽ? አለ ይጉ እሺ እንዴት ነው ፀሐዩ? ሲና ቢስ ነው። ምንድነው ግን ምን ተገኘ? ጠፍተሻል? ጠፋሁባችሁ አብኛችኋል። በጣም ትንሽ አዘን ላይ ነበርኩኝ። ምን ነው ምን ተፈጠረ? ወይኔ ጆሲ አንተ እኮ አትናገርም። ደግሞ ፊት ገጥቷል። ሱስ ያበዛ ይመስለኛል። አዎ እባክሽ፣ አንድ ጓደኛችን እኮ አሙት ሐኪም ቤት ቢመላለስ በቃ ምንም ሊሻለው አልቻለም። ምንድነው ያመመው? የዚህ ሀገር ሕክምና እኮ ስም በመውጣት እኮ ነው የሚታወቀው። እውነትን እኮ ነው እንዴ። ምን የኩላሊት ሂፓታይተስ ቢ ኤሲዲ ምናምን ኤክስ ዋይ ዜድ ምናምን ብሎ አንድ የሚላቱብን። ግን ባይገርማችሁ የዚህ በሽታ ስም እንኳን ማውጣት አልተቻለም። ይሄኔ እኮ ስም መላክ ያውጣዋል ብሎ እኮ ነው የሚሆነው። አሁን ጠያቂ መጥቶ ምንህን ነው ያመመ ሲባል ምን አለበት ቢናገር? ልጁማ በቃ ሲመረው ጠንቋይ ቤት ሄዳ፣ ያው ጠንቋዩም የሰይጣን ፎቶ ትራስ ስራ አድርገተኛ። መከራችን ደግሞ ባሰ። የሰይጣን ፎቶ ከየት ይምጣ? ብንፈልግ ልናገኘው መጨረሻ ላይ ማሰልችቱን ስንቀመጥ አንዱ ጀለሳችን መጥቶ ለምን የሰይጣን ፎቶ ካጣችሁ ያንዱን የዘረኛ አክቲቪስት ፎቶ ትራስ ስራ አድርጋተኛ ማለት ነው። ትራሱ ስራ አድርጎ በተኛ በሳምንቱ ሞተ። ሞተ? አዎ ሞተ።
እንዴ ለምን በሳቅ ሞተ? አንቺ ደግሞ እና ታዲያ ምን ይበልሽ? ታሞ ሞተ እያለሽ አይደለም። እኛማ መጀመሪያም እንደዛ መስሎን ነበር። ግን በቃ ያው ጠንቋዩ ጋር ሄደን ስንጠይቅ እኔ ምን ላድርግ? እኔ አልኩት የሴጣን ፎቶ፣ እሱ የአክቲቪስት ፎቶ ተጠቅሞ ኦቨርዶዝ ገብቶለት ነው። ኦቨርዶዝ ገብቶለት። አይ ጆሲ ትንሽ በቃ ነገስ ስታረግ ይህን ጨዋታ ታመጣዋላ። ዝም አልኳችሁ እንደው ለምን ፋን ለምን ይቅርብህ ጆሲ። ኧረ በእውነት ይቅርብህ። ኧረ ጆሲ ጨዋታሽን ቀጥይ ጆሲ። ይቅርብህ። አየሽ እኛ በሱስ መያዙን አምነን ከዚህ ህይወት እንዲወጣ ጥናት እንድንሰራ በተላክነው መሰረት ልናስተምር ልንመክር፣ እሱ ግን ጭራሽ ወደኛ ህይወት ሊመጣ ይቅርና ወደ ራሱ ህይወት ሊያስገባን ይሞክራል። በእርግጥ ጆሲ ደስ ይላል፣ ጨዋታውም አይጠገብም። ደግሞ ዝም ብለን ተው ይሄ ነገር ይጎዳሃል ከምንለው ይልቅ አጠገቡ ሆነን ተመሳስለን ብንነግረው የሚሻል ይመስለኛል። ለዛም ነው መሰለኝ እዝራ ዝም ያለኝ። እሺ እንቀማኝ። ቆይ እኔ ነኝ የማውቃት የዚህችን እኔ ነኝ የማሳይ። አባይ ይገደባል በሙንዬ ሙኑን መለጣለን። አባይ ይገደባል። ጦዞ እኮ ነው የሚያወዛገው። ከቀሉ መስሏችሁ ነው? ምንም የለም እኮ በቃ እያለ ነው የሚበረው። አየር ላይ ነው ያለው። አባይ እኮ ነው ብላችሁ እንዴ? አባይ እኮ ነው ብላችሁ። አባይ ከተገደበ ቆያ እንዴ? እኛ ጨፍረን ምናምን ስንት ኪሎ አረንም በለው በእናትህ እንዴ? ለኔ እኮ አሁን ገና እኮ ቴክስት የገባልኝ ዛሬ 10 ሰዓት ወጣችሁ ደስታችሁ ገለጹ። ባለፈው ነው ባለፈው ነው ብሮዬ። በጣም ቀኛኛ ጨፍረንበት ምናምን ትፍታ ብለን እኮ ያለፈኩ አንቺ ባለፈው በተላከለ ሜሴጅ ነው እንደዚህ የምትረብሸን። አረ ተውዶች አንተ ራሱ ባለፈው ስንሽ ከረከር እየጨፈርና ነበር። አንተ እኔ ባለፈው የጨፈርኩትማ ለበሬ ቡድን ነው እንጂ ለአባይ ገደብ ጨፈርኩ እንዴ? በስሚክስ አንተ ልጅ አንተ ረፊው ስለ ስርዓት ምትል ይሻላል እየነገርኩ ነው። የዞረበት ነው እንጂ አንተ ጋር መጨቃጨቅ ወንደተ አንዴ ከመች ጀምሮ ነው እግር ኳስ የተዘጋጀው? ከኮሮና በኋላ አባቴ ካንተ ጋር መጨቃጨቅ ወንደተ አሁን አንድ ስቲክ ስተኝና ልጣለት እኔ ገና ጆሲ ትንሽ አንተ ይኸው በሌላ ነገር ብትመጣብኝ ይሻላል። ነገር ያለው በለብለ እንዲወረውራለ እንዴ እንዴ እንዳሰካለ። እሺ ይኸው ነገር ያለው እንዴ አራንቴ ነገር እኮ ፋውል እኮ ነው እንዴ? ወንጀል እኮ ነው። ምን ሆነ ነው እንዴ? ኧረ ጆሲ ወንጀል እንዳለ እንዴ እሱ ነገር እንዴ? ወንጀላ ምን ያደርግልሃል? ተው እንጂ ሰውዬ ምን አስበህ ነው እንዴ? እንደዚህ አይነት ፈጦ ቁጭ ብለህ እንድታወራ ነው የምትፈልገው? ኋላ መቼ እኮ ጀርባን በመታ ሁለት አይኖች ናቸው ዱብ እያሉ የሚወድቁት እንዴ? አይኔ ሆነ እቺ ከዚህ በላይ አሁን የሆነች ነገር ታኳ አድርግበት እንዳይወድቅ። ወይኔ በቃ ጆሲ አሁን እንቅልፋችን ላይ መጣ ማለት ነው ስለመረቀለ እቺ እና ታዲያ አንተ ይሄ ነገር እኮ ግን ወንጀል እኮ ወንጀል ነው። አዎ በኬንያ ፖሊስ እኮ ወንጀለኛን መጠቆም እንጂ መያዝ አይችልም። ከያ እና ታዲያ የኛ ሀገር ስፒንቶ ኢትዮጵያ ከቅጣታቸው የተነሳ አሳደው ራሱ እኮ ይዙ ለካ ያለው ኢትዮጵያ ውስጥ እኮ ነው። ግን ያው ናቸው ውስጤን ይለው ወይ አባ ይሞቃል ይሞቃል። አው ፈታ አይ ጆሲ እና እንዴት ነው ጆሲ? ለሞከር አቀደለሽ እኔ እናቴ ትሙት ሞከረው ጆሲ እግዚአብሔር አይ ቅርብ ያለው በዛ እቺ ማደርሽ ነው። በቃ እንዲህ ነው የምታዘው እንዴ?
ቁጭ እንዳልክ ይነጋል። በፈጣሪ ስም ናገረው ያከማቹትን ስር ያሳበልተው ወፈራችሁ ሳይ ወዛል በወራማኝ ከፈጣሪ እናስታር በሚል ሰበብ ወይ ወንድሜ በእናት ዝም ብሎ ወደ ቤት ብትሄድ አይሻልም? አንቺ ዝም በይ ብዙ ማስታቂው ያልተነካ ግልግል ያቃል ወፍረትም ሆነ ወዝ ከፈጣሪ ነው ይሉታል። አሜን ይላል ምስኪና አማኝ። ተንከራታቹ ምስኪና አማኝ በእግሩ ኳትኖ ያመጣውን መባ ሰብስበው መኪና መግዛታቸው ሳያንስ የእግዚአብሔር አገልጋይ የፈጣሪ አገልጋይ ምስኪን ነው። በጸሎት የደከመ አጥንት መሸከም ይከብዳል። ለዚህ ነው በፈጣሪ ፍቃድ 4 እግር አስፈለገ ይሉና መኪና ይገዛል። አሜን ይላል ምስኪና ማይ። አሜን በሉ እንጂ አሜን በሉ። አሜን አትይም እንዴ? አሜን ለነገሩ ሳዩ አንድ ጣት ሲጠቆም 3 አንቺ ጋር እኔም ራሴ ኃጢአተኛ ማንኝ ነው ማንንም እኮ ነው። ተው አንቺ አልገባሽም። እኔ የምለው ለምንድን ነው የምታየው? ስታይ ቴሌቪዥን የተቀመጠ ይመስልሻል? አስካሩዬ የኔ ንግስት ነይ ግጅላት ነው እኔ አልጠጣም ማለቴ ስጠጣ ሆዴን ያመኛል። አይ አስካለ ሆራ ያመጣ አረጌ ከመቶሪ ነው ሆድም። እሺ ትንሽ ብቻ። አዎ ከጅል አስኩዬ አስካርቻ እንዴ ትንሽ እያልኩሽ ችግር የለውም። አስኩዬ ግን የምቀየው የብድር ነው የሚመስለው። ቺርስ። እንደዚህ ነው ጠጪ። ምንም በቃ ለዚህ ሞልታ ለማት ሞላለ መጨነቅ አያስፈልግም። መጠጣት ነው። ጠጪ። ማን ነበር ያልከኝ ስምህ? በርናባስ። ምን ባስ? ሴትዮ በርናባስ። ባርናባስም ሆነ ሸገርባስ እኔ ምን አገባኝ? እስካሁን አልተኛም እንዴ? ወይ መተኛ እንደዚህ ስገላበጥ በዚህ ብል እንቅልፍ ይዞኝ ነው። እሺ ሰዓት ነው?
3 ሰዓት ወር 3 ሰዓት ማተነስ ስብሰባ እንዳለብን ታውቃለህ ወይ? ጆሲ ሲመጣ ሰላም ብለን ነው አንዴ እኔ ገደለችን እኮ ጆሲ ይምጣና ሰላም ብለን ነው። ስብሰባ እኮ አለብን እኮ አንዴ ጆሲ ይምጣና ሰላም ብለን ነው። ጆሲ የት ነው? ሞር ልፍታ ብሎ ወጣ። ሞር ልፍታ ምን ማለት ነው? ሲጋራ ላጭስ ማለት ነው። በቃ እሺ በዛው ስንወጣ ሰላም እንለዋለን። ይሻላል እንደዛ። ራሴ ሊፈነዳ ነው። ወዴት ነው ጥርፍ? ሉሲ ማታ ምንድን ነው ያደረከኝ? በእናትህ እንደዚህ አናቴን በቃ በመዶሽ የተመታው ነው ይመስለኛል። አንድ ነገር ነበር ነግረው ነበር አይደል? አንተ ቁጭ ብለህ ታድራለህ። ሳተ ጎመራ በቃ ሉሲ እንሂድ ነው። እሺ ቁርስ እንኳን በልተና ትሄዳላችሁ። ኧረ ብናት ስብሰባ እንዳለብን ነግረኝ ለእንዴ ሴትዮዋ ተቀውጣለች። ስብሰባ ለሴትዮዋ ደግሞ ትቀውጠዋለች። በቃ እንሂድ ዝም ብለው ፊትሽን እንኳን ባልታጠብሽ። አይ ቤት ታጠባለህ። እሺ በጣም ነው የምናመሰግነው። እሺ ብራዘር በቃ መጣል። እሺ በቃ በኋላ አንሰፋፋለን። እሺ ሌላ ነገር አስበሽ ባሉ እንዴት አላስብ በዛ ላይ ወጣት ነው ደነገጥኩ እኮ አስበሩልሽ ነው ይዘው ወጣት ትንሽ አስተሳሰቡ ሹቋል የአሳ ዘይት ሲያስፈልገው ይቀር የአሳ ዘይት በስተርጅና ይሆንማ ለማንኛውም ቁርስ መብላት ከፈለግሽ እዛ ጋር ነሽ ወዴት ልትሄድ ነው? ስራ ነው። ስንት ሰዓት ነው? 3 ሰዓት ተኩል ነው። ረፍዷል። እንዴ እንደዚህ ረፍዷል እንዴ? ወደ ቢሮ እኮ መግባት አለብኝ። ወይኔ ጉዴ ፀጉሬ ማታገደች ስብሰባ እንዳለኝ እያወቅ በይ አሁን ያው ስትወጪ በቃ ዝም ብለሽ በሩን ገርመባል ትንሽ አይኔ ስላመመኝ አረ አይንሽን ስላመመሽ ይግቡ እሺ ሁላችሁም መታችኋል ግን ረፍዷል ይቅርታ ወይዘሮ ማርታ መንገድ ክራውድ ስለነበረብን ነው መንገድ ተዘጋግቶ ዝግ ነበረ ለዛ ነው ወይዘሮ ማርታ ታውቃላችሁ ምንም ውሸት አያምርባችሁ እናንተ ሁለታችሁ ስትቅሙ ነው ያደራችሁት አንቺ ደግሞ ስትጠጭ አይደል እናንተ እኮ የተላካችሁት ሰዎች ለምን ሱስ እንደሚጀምሩ ለምን ከሱስ ህይወት መውጣት እንዳልቻሉና እንዴት ከሱስ ህይወት ማስወጣት እንደሚችሉ ጥናት ሰርታችሁ እንድትመጡ እንጂ ከነሱ ጋር ስትቅሙና ስትጠጡ እየዋላችሁ እንድትመጡ አይደለም የእድሜ ኩዮቻችሁ ናቸው ገና ታዳጊዎች ናቸው ብዙ ነገር ይጠበቅባችኋል እናንተም በተመሳሳይ ስለዚህ የነሱን ህይወት ለመረዳት ለእናንተ ቀላል ነው ተብሎ ነው የተላካችሁት ተግባባን በጣም ጥሩ ስለዚህ የሰበሰባችሁትን መረጃዎች ንገሩ እኔ ተላኩት አንድ የመጠጥ ሱሰኛ ለምን ከሱስ ውስጥ እንደገባና እንዴት ከሱስ ውስጥ ለማስወጣት ጥናት ለመስራት ነው እስካሁን ልጁ አብዛኛውን ጊዜ በፍቅር የተጎዳ ልጅ ነው ራሱን በጸጸት ያስገባም ልጅ ነው አብዛኛውን ጊዜ ግን
እንደሰማሁትና እኔም እንዳየሁት ራሱን የሚደብቀው በመጠጥ ነው። ለጊዜው ያለኝ መረጃ ይሄ ነው። በጣም ጥሩ። ይሄን ያህል መረጃ መሰብሰብ ከቻልሽ ወደ ቀጣዩ ስራ መግባት ይኖርብሻል። ይህንን ወጣት እንዴት ከሱስ ህይወት ማስወጣት እንችላለን ወደሚለው ማለት ነው። እሺ እናንተስ? ያው የተላክነው መጠጥ፣ የሲጋራ፣ አደንዛዥ እጽ እና ሌሎች ደባል ሱሶች ያለበት ወጣት ጋር ሲሆን ወጣቱ ወደ ሱስ ለመግባት ከፖለቲካ፣ ከሃይማኖት፣ ከፍቅር ጋር ምን የሚያያይዘው ነገር የለም። ወጣቱ የሚተዳደረው ቤተሰቦቹ በሚልኩለት ገንዘብ ነው። ምንም ስራ የማይሰራ ወጣት ነው። ወጣቱ ላይ ወደ ሱስ እንዲገባ ካደረጉት ነገሮች ውስጥ የጓደኛ ተጽዕኖና የሚሰማቸው ሙዚቃዎች እንደሆነ ያስታውቃሉ። እስካሁን ያለን መረጃ ይህን ይመስላል። እናንተም ይሄን ያህል መረጃ መሰብሰብ ከቻላችሁና ምንጩን ካወቃችሁት ወደ ቀጣዩ ስራ መግባት ትችላላችሁ። ሌላው ሁላችሁም ጥንቃቄ ማድረግ እንዳትረሱ። በመጠጥ የሰከረና በሐሺሽ የደነዘዘ ምን ሊያደርጋችሁ እንደሚችል መገመት አይቻልም። አረ ጥሩ፣ ለዛሬ ጨርሰናል። ወደ ስራችሁ መሄድ ትችላላችሁ። እዝራ ቆይ። እዝራ በእውነት የሰራችሁት ስህተት በቀላሉ የሚታለፍ አይደለም። ቆይ አለቆቻችን ቢሰሙ ምን ሊፈጠር እንደሚችል አስበዋል? ለማንኛውም መኪናህን ይዘሃታል? አዎ ይዟል። ቁልፍ ስጠኝ። ከዚህ በኋላ ምንም አይነት ስህተት እንዳላገኝ መሄድ ትችላለህ። ቆንጆ ነበር። ያው ግን ትንሽ ጓለች እንጂ ደነገጥኩ እኮ እኔ ለራሱ አይተሻለ። ኧረ ምንም አላስቆየም። ምን አለች? ዝም ብላ ነው እባክሽ። ስማ ጎረምሳው ዛሬም ደግሞ እንደ ትላንትናው ደግመ ጠጥተን አሉ። ኧረ እባክህ የእናንተ አይበስም እንደ ቅማችሁ የመጣችሁ ደግሞ እኮ ቅማችሁ ነው የመጣችሁ ስትባሉ አዎ ማለታችሁ ስራ ሄሎ ጆሲ ሰላም ነው አለኝ። ኧረ እኛ አንመጣም ጆሲ። ለመድሻታ ግን እኛ አንቀምም። እሺ ጆሲ በቃ እንመጣለን። እሺ ጆሲ ቻው። በቃ ልትሄዱ ነው? አዎ ምን እናድርግ? እንዴት ስራችንን እንደምንወድ ታውቂ የለ? እሱማ በቃ እሺ እንደውልለት እሄዳለሁ። አዎ በመጠጥ ደስታ ይገኛል ብላችሁ ላትለፉ ትቃጠላላችሁ። በቃ ጎረምሳው ዛሬም ቀምቅም አሉ። ደግሞ እኔ ምን መኪናውን እባክሽ ቅጣት ነው ብላ እኮ ቀማች። የስራው መጀመር አስደስቶኛል ምናምን ብላ አይደል እንዴ ሽልማት ብላ ይሰጠች። አሁን ደግሞ ቅጣት ነው ብላ ደግሞ ተቀበለች። በቃ ነው በታክሲ እንሄዳለን። ግን ልብስ ቀይረን ከማባስ ቦታውን ወደድከው? በጣም እንጂ ለካ እዚህ ንጹህ አየር እያለልኝ ነው ከማንም ሰካራም ጋር ስዳረቅ ኖርኩት። አየህ እዛ ከማንም ሰው ጋር እኮ ከምትዳረቅ እዚህ መተህ ንጹህ አየር ራስን ማዳመጥ እኮ ይሻላል። እዚህ ድረስ ከመጣሁማ የምን ራስ ማዳመጥ ነው? መጠጥ ነው እንጂ። መጠጥ? የምን መጠጥ? እዚህ ልጠጣ ነው አትለኝም መቼም። እስቲ ሞክሪያት። እንዴ ነው ያልጠጣ? እንደፈለክ ራስን ጉዳይ ልጠጣ። ሞክሪያት ግድ የለሽም። ሞክሪያት ግድ የለሽም። ሞክሪያት።
ፈራፈራ ዳኛው የትበራል ፊት አውራሪ እና የትወሪ አይ ወሪ አዲሱን የያሬድ ነጉን ዘፈን ሰምታችሁታል እንዴ? ይሄ ዘፈንማ ቆየ አይደል እንዴ ከወጣ እኮ። ኧረ ለኔ እባክህ ትናንት ገና ነው የተላከልኝ። ምን ሆናችሁ እንዴ? ትናንትና ነው የተላከልኝ። ዘፈኑ ግን ቆይቷል እንጂ በጣም ግን አንተ ቆይ ምንድነው ከሰው እኩል መች ነው እንደ ሰው መረጃ የሚደርሰው? አንተ እኮ አታፍርም። አውቀዋለሁ ልትል እኮ ነው። በደንብ ነው። እሺ ማለት ነው ሙዜ ባዶ አሌላ ይባል ይሆናል። አየህ አታውቅም የምልህ ለዚህ ነው። ያሬድ ነው እኮ። ኧረ ያሬድ ነው ግን ቡዜ ማንም አይደለም። እና ማን ነው? ጃኪ ጎሲ ነው። ጃኪ ጎሲ ይባላል እንዴ? አየህ ምንም ሳታውቅ አታወራ የምልህ ለዚህ ነው። አሁን አንድ ስቲክ ስተኝና ልሂድ እባክህ። ካንተ ገና ካንተ ጋር ልጨቃጨቅ እንዴ? ስተኝና ልሂድ በቃ። አትጫወትም እንዴ? ኧረ ምን ቤት በኩል ልጫወት እናንተ ያላችሁ እንዴ? ጠሩች እንዴ? ኦሆ የዱዓው ሙድ ምንም ሊመጣልኝ አልቻለም። ሀሴት ከሌለሽ በቃ ግን በቃ አለ አይደል ይደብራል። አሃ እንደ ድሮ ሰው ማለት ነው ማለት ያው ማለትማ የድሮ ሰው ፍቅር ሲይዘው መብላትም ሆነ መጠጣት መቃም ሆነ መጨስም ያስጠላው ነበር። የአስቴር አወቀ ዘፈንን እየሰማህ መሰክሰክ ነው። አንተ የድሮ ሰው ነው ታጠራጥረኝ ነበር እኮ እኔ እኮ ዝም ብዬ እኮ ነው የምደግመው እንጂ አንተ እኮ ምንም አይገባም እኮ። ሰላም ለዚህ ቤት ጆጆ ወይ ቶኒ ሰገባ ነው እንደምትወጣው? ኧረ የሆነች ቦታ ደርሼ ልምጣ ብዬ እኮ ነው። ከዛ ተጫወቱ ሁለታችሁ። ተጫወቱ በቃ። እሺ እሺ ደክሞሻል መሰለኝ። ይበላ ነገር ላምጣልሽ። ምን የሚበላው? መጀመሪያ ወዳጄን ስጠኝ። ወዳጄ? የምን ወዳጄ? ትሰማዋለህ፣ ተረግጠዋለህ። ጨዋታ ጨምረሻል። ታረጋለህ። አሪፍ ላይ ነው ያለሽው። በእንግሊሽ ሄሎ ሄሎ ሄሎ። አቤት። አስካለ ነኝ። አረቄ ቤት የተዋወቅሽኝ? አስካለች አላወኩሽም።
ምነው ዛሬ ቤት እንኳን ሳስተናግዳችሁ አልነበር? ውይ ችነሽ እንዴ እና ምን ልርዳሽ? እኔንማ ምን ትረጅኛለሽ? ባርናባስ ሌሊቱ ሙሉ ስምሽን ሲጠራርጎ ሞተ ተገኘኩ ነው የሚሉኝ። መች እንዲህ ፍቅር ከሆናችሁማ ቀብር እንዳትቀሪ ብዬ ነው የደወልኩልሽ። እንዴ አይሆንም። ትናንት አብረን አልነበር እንዴ? እኔ ማን ነኝ? ሀሴትዬ ነሽ። ባንዴማ አይሆንም። እኔ ማን ነኝ? የኔ ሀሴት አንቺን ሳገኝ በደስታ ሀሴት መሆን። ሌላስ? ምን ነው ተራቀክብኝ? የቃና ፊልም ምናምን የሆነ ነገርማ ጀመረሃል። ፍቅር እስከ መቃብርን በትረካ ይመስልብኛል። በደንብ እንጂ ሀሴት እንዴት እንደምነግርሽ አላውቅም። እጅግ በጣም ነው ማፈቅርሽ። ማፈቅርሽ? ሀሴት ያው እጅግ በጣም ነው ማፈቅርሽ። ኧረ በእናትህ ዝራት ቀልድ። እየቀለድኩ አይደለም። እያንዳንዷን ቀን ከጆሲ ጋር ስታሳልፉ እንደዛ ከኔ ጋር እንኳን ጊዜሽን እንደማታሳልፊ ጊዜሽን አሁን ከሱ ጋር ማሳለፍ ሲጀምሪ እያንዳንዷን ቀን ያመኝ ነበር። ግን ካንቺ ደስታ አይበልጥም፣ ያንቺን ስሜት አልጎዳም እያልኩ ነበር፣ ዝም ስለኝ ነበር። ሀሴት ስለ እውነት ልሻለሁ፣ እጅግ በጣም ነው ማፈቅርሽ። ማፈቅርሽ? አዎ ሀሴት ከልቤ ነው ማፈቅርሽ። እሺ እኔ አንተን እንደ ወንድሜ ነው ማይክ። እሺ ተፋቀርን ልበል፣ ማስመሰል አይሆንም? ምኑ ነው ማስመሰል የሚሆነው? ሀሴት አንተ በጣም ትቀልዳለህ። ስሚኝ ይኸውልሽ ሀሴት፣ ቆይ እሺ ጥፋቴ ምኑ ላይ ነው? ምኑ ላይ ነው ስህተት የሚሆነው? ብዙ ነገሮች አብረን አሳልፈናል አይደል? እኔ ከልቤ ነው ማፈቅርሽ። ማለት ብነግርሽ እንዴት እንደምነግርሽ ግራ ገብቶኝ ነው። እየቀለድክ አይደለም አይደል? ለምንድን ነው የምቀልደው ሀሴት? ከልቤ ነው ማፈቅርሽ። ማፈቅርሽ? ከልቤ ነው ማፈቅርሽ። እንደዛ አትበለኝ፣ እኔ አላፈቅርህም። እንዴ ምን ችግር አለው ሀሴት? ችግር አለው ሀሴት። ሀሴት አንዴ እንኳን አናግሪኝሽ ሀሴት። መስፈርት አውጥተን አናፈቅርም። የማን የምን ዘር እንደሆነም አንጠይቅም። ይጂልኝ አልፈልግሽም ተብለን እንኳን አናርፍም። የሆን ደረቅ ነገሮች ነን። ያፈቀረ ላፈቀረው የዋህ ነው፣ ደግ ነው፣ ታዛዥም ነው። ላደረገ ሁሉ ምላሽ አይጠይቅም። እስካሁን እልፍ አላፍ ጊዜ ስለ ፍቅር ተጽፏል፣ ተዘምሯል፣ ተስሏልም። ግን ከኖሩት በስተቀር ማናቸውም ፍቅርን አልገለጹትም። ፍቅር እንደ ውሃ ከልበስ፣ ቸለስ፣ እርከፍከፍ፣ እረጠብ ደግሞም ቦርጨቅ የሚደረግ አይደለም። ለማንም በምንም በያትም የሚታፈስ አይደለም። ቀስ እያለ ቀሰስ እያለ ምላስ ላይ ከዚያም ወደ ውስጥ ሰርጎ መድኃኒት የሚሆን ምግብ ነው። ሄሎ አሱ፣ ምንሽ ነው ከጠዋት ጀምሮ ስደውልሽ አታነሺ? በሰላም ነው? ለማመጪ መንደ አልመጣም እንጂ ለምን? ደብሮኛል። እሺ እኔ ልምጣ? እናት መጣ እንዴ አሱ፣ ምን ሆነሽ ነው? አስጨነቅሽኝ እኮ። ጆሲ። አቤት። ትወደኛለህ? እንዴ ምን አይነት ጥያቄ ነው?
በጣም ነው እንጂ። እሺ ታፈቅረኛለህ? ያሱ ምን ታሽቶሽ ነው? ከዛ ጋር እኮ ተጣላን ዶሲ። ለምን? አፈቅርሻለሁ ብሎኝ ነው። እና ምን አልሽው? እኔማ ጥዬው ሄድኩኝ። እና ለዚህ ነው የምትጨነቂ? እዝራ እኮ አኩራፊ ነው፣ አኮረፈኝ። ታዲያ ለሱ ብለሽ አንቺ መጎዳት አለብሽ እንዴ? አኮ የዋህ ነው፣ በጣም ነው የሚጎዳው። ደግሞ ከልቡ እንደሆነ ከዓይኖቹ ላይ ያስታውቃል። ደግሞ አንቺ ምስኪን እኮ ነሽ። ደግሞ ለሱ ብለሽ አንቺ መጨነቅ አለብሽ እንዴ? ጆሲ ወተት ወስደኛለህ? አዎ አሁን እመጣለሁ። አሁንና ከአንተ ጋር ነው መኖር የምፈልገው። ከልቤ ነው ማፈቅርሻት፣ ከልቤ ነው ማፈቅርሽ። እንደዛ አትበለኝ። እኔ አላፈቅርም። ምን ችግር አለው ሀሴት? ችግር አለ ሀሴት። ሀሴት አንዴ እንኳን አናግሪኝ። ብራዘር ምርጥ መጽሐፍ አለ ትገዛለሽ? ምርጥ መጽሐፍ ነው አንብቢ። ቅርብ ለመላክ ይረዳሻል። አንቺ ወንድም ይቅርታ አንብቢ ትወጂዋለሽ። ኧረ በእናትህ ተወኝ። ኧረ ምርጥ መጽሐፍ ነው። ብዙ ሰው አንብቦ የተማረበት መጽሐፍ ነው። ያልሽው ይቅር በእውነት አንብቢ ትወጂዋለሽ። ብዙ ሰው አንብቦ ተምሮበታል። አባቴ ምርጥ ነው። ኧረ ይቅርብኝ አልኩሽ። ትወጂዋለሽ አባቴ። ኧረ በእናትህ ምን ይቅርብኝ እንዴ? ጨቅጭቆ ተብለህ ነው እንዴ የተላኩት? ኧረ እኔ ጨቅጭቆ ተብዬ አይደለም የተላኩት አባቴ። የማርታ ብርሃን መጽሐፍ ሽት ተብዬ የተላኩት። ማርታ ብርሃን? አዎ ማርታ ብርሃን። ያው አንብቢ ትወጂዋለሽ። ምርጥ መጽሐፍ ነው። ኧረ አባቴ እዚህ ማንበብ ከጀመርሽማ ማደራችን ነው። ኧረ ይሰማል ከፈትሽ ብራዘር። ኧረ ይሰማል ከፈትሽ። አንደኛው ቲም አልቆ ሁለተኛው ሊጀምር ነው። እውነት በጣም ጎበዝ በርቺ። ግን ምን ዶክተር? አይ እንደዛው ይሄን መጽሐፍ አንብቦ ምን ያሰውት ይተቀየረ። ያው ይሄን ያህል ማለት ባይቻልም ብዙ ሰዎች ተቀይረዋል። እንደዛ ከሆነ ጥናቱን አቅርበን የሱስ ማገገሚያ ማዕከሉ በአፋጣኝ ግንባታ ማስጀመር ይኖርብናል ማለት ነው። በጣም ደስ ይላል ዶክተር። ይሄ ምንድን ነው? ይቅርታ ዶክተር። መልሽልኝ። ይሄ ምንድን ነው? ምንድን ነው? እንዴት? ጥናቴን ጨርሼ ያሳተምኩት መጽሐፍ ነው። አንቺ ምን አይነት ቅሌታም ሴት ነሽ? ጥናቴ ስትይ ትንሽ አታፍሪ? ለምንድን ነው የማፍረው? እንዴት አታፍሪ? እኛ ያንቺን ዕቃ እናስፈጽማለን ብለን ሄደን ማንወጣበት ሱስ ውስጥ ገባ። ከሱስ ውስጥ እንዴት እንውጣ ብለን እንጨነቃለን። ቆይ አንቺ ስራ ሰውን ሱስ ውስጥ እንዴት መግባት እንደሚችል ነው ወይስ እንዴት መውጣት እንዳለበት ነው? አመንክም አላመንክም ጥናቱ የተሰራው እናንተ ህይወት ላይ ነው። ጥናት ስሩ ብዬ ብልካችሁ ሱስ ውስጥ ተዘፍቃችሁ አረፋችሁ። ከላኳችሁ ቀን ጀምሮ ሱስ ውስጥ ነበራችሁ። ታዲያ ከእናንተ በላይ የሚቀርበኝ በሱስ የተጠቃሰው እንዴት ማግኘት ይችላል? አንደኛ ነሽ እባክሽ። አመሰግናለሁ። ኦኬ አንቺ ጥናት አለቀ ማለት ነው። አንቺ ጥናትሽ ጨርሽ። ጥናትሽ ብቻ ግን አይደለም ያለቀው። ህይወት ሀሴት የት እንዳሉ ግን ታውቂያለሽ? አላውቅም፣ ካገኘኋቸው ቆይቷል። ምክንያቱም አንቺ ራስ ወዳድና ስግብግብ ሴት ስለሆንሽ ማለት ነው። አትሳደብ። እኔ ራስ ወዳድ ስግብግብ እሰድብሻለሁ። ያቺ ምስኪን ህይወት ሂጂና እንደዚህ አጥኚ ብለሽ ላክሻት። ይኸው ጥናቱን እያጠናች የምታጠናበት ልጅ በሱስ ሞት። እሱን ተከተለ እሷም ይኸው ነገ ከነገ ወዲያ መች ትሙት አትሙት አይታወቅም። ቀን ከሌሊት አረቄ ስትጠጣ ነው የምትውለው። ታዲያ ይሄን ችግር አይደለም እኮ ጥናት ስሪ ብዬ ነው የላኳት። ጥናቱን መስራት የሷ ስራ ነው። አንቺ ትንሽ አታፍሪኝ? ለምን አፍራለሁ? አንቺ ሴት ሆነሽ በሴት የምትጨክኝ ምን አይነት አውሬ ነሽ? እኔ ጥናት ስሩ ብዬ ነው የላኳት። እቺ ሴት ልጅ ነገ ህይወት ይጠብቃታል፣ ስንት ነገር ይጠብቃታል። ከዚህ በኋላ ህይወቷ ተበላሽቷል። ማን ትሁን ምን ትሁን የምታውቀው ነገር የለም። እንደ ሰው እንኳን በጊዜ ቤቷ እንኳን ገብታ የምተኛበት ጊዜ ሰክራ እንደ ጎዳና ተዳዳሪ ውጪ ነው የምትል። አንቺ ቆይ ይሄ ችግር ነው እንዴ? ሀሴት ሴት እንዳለች ታውቂያለሽ? አላውቅም፣ ካገኘኋቸው ቆይቷል። አታውቂም? አላውቅም እኮ ነገርኩሽ እኮ አንቺ ርካሽ ሴት ነሽ። ስነ ስርዓት ያዝ። ሴት ሆነሽ የሴት ችግር የማይገባሽ ርካሽ ነው። ችግሯ ስለገባኝ መሰለኝ ስራ ስትፈልግ ስራ የሰጠኋት። ሱስ ውስጥ መነከሯ የኔ ችግር አለ። የት እንዳሉ እንኳን እኮ ጠይቀሽ አታውቂም። ለምን ጠይቀሽ? ምን ላይ እንዳሉ እንኳን አታውቂም። ይሄ የኔ
እኮ ሰውዬ። ያ ተጠቀምሽብን፣ በቃ አለቀ። ያንቺ ጽሁፍ አለቀ፣ በቃ አለቀ። ነገሮች ሁሉ አለቁ። የነሱ ህይወት ግን አላለቀም። የነሱ ህይወት ግን አላለቀም። እኔን እንዳረመኔ ነው እንደምትመለከተው። አረመኔ የላከኝ ድርጅት ጥናቱን ይፈልገዋል። ይሄ ደግሞ ለእኔም ለአንተም ለሀገራችንም ይጠቅማል። በቃ ዝም በል። አራት ወር ሆነኝ ሴትን ካየኋት ድፍን 4 ወር። ምን ትሁን ማንም የሚያውቅ አሳዳጊዋ እንኳን የት እንዳለች አታውቅም። ባንቺ ተራቃቃ። ይሄ ቃቃ አይደለም፣ የያዝኩት ትልቅ ስራ ነው። ሱስ ውስጥ መዘፈቃችሁ የኔ ችግር አይደለም። አለቀልሽ አይደል? አሁን ጨርሻለሁ። ሽምታተም አዋሳተም ገና ስራ ይቀጥላል። ስግብግብ ልክስክስ ውሻ የሆን ሰው አይደለሁም ነሽ። አይደለሁም። ደግሞ የእያንዳንዷን ህይወት ዋጋ ትከፍያታለሽ። ትሰማኛለህ? ግራ እኔ አርምን አይደለሁም። ለሁሉም ህይወት እኔ ተጠያቂ ልሆን አልችልም። ደግሞ ምን ሆነ ቢመጣ ምን እባክህ ሰይጣን አልተኝ መሰል። ባለስልጣን አንተ ባለስልጣን ትፈራለህ እንዴ? አረ ባለስልጣን አይደለም ያልኩት፣ ሰይጣን መታኝ። አትሰማም እንዴ? ጆሲ ወይ እቺ ምን ሆነሻል አንቺ? ዶክተር ያለሽን ሰምተሻል አይደል? ዝም ብሎ ነው ስጠኝ። ጆሲ ይህ ግን የመጨረሻሽ ነው። እሺ ከዚህ በኋላ ግን አይቻልም። እንኪዩ አሴት እንዴ አሴት አንቺ ወይኔ አሴት ውድ ኬቲ ዛሬ አልሞላልኝም። ብዕሬን አንስቼ ልጽፍልሽ አልታደልኩም። ግን ካንቺ ሌላ ሚስጥረኛ የለኝምና ማስበውን መመኛውን የናፈኩትን ለውዴ ለፍቅሬ ራሴን ማንነቴን ክብሬን ውበቴን ሁለመኔን ሴትነቴን እንኳን ለሰጠሁት ላፈቀርኩት ለጁሲዬ እንዲህ በይልኝ። አየህ ውዴ እንዳሰብነው አልሆነም። በልማዳችን በሱሳችን ሁሉን አጣን። እንግዲህ ምን ተረፈ? በእኛ ልማድ ነግደው መጽሐፍ አትመው ሊከብሩ ያሰቡትን እንኳን አልሆነላቸውም። አፍቃሪዋ ህይወት ያፈቀረችውን የተመኘችውን በልማዷ ስታጣ ሲሞት ምንም ማድረግ አልቻለችም። ምኞቷን ሁሉ ነግራኝ ነበር የሆነ ሁሉ ግን ግራ ነው። እዝራም አልሆንለትም። እኔ እናንተም አልሞላለንም። ነፃ ላወጣ ነበር ግን አሰርከኝ። ፍቅር ክፉ አስለመደችኝ። ተሸነፍኩ። እንግዲህ ዛሬ ጀንበር መጥለቂያ ላይ ሆነክ የነገዋን ፀሐይ ለማየት ታድለካልና ተስፋ እንዳትቆርጥ፣ ህይወት ይቀጥላል።